እንደምን አላችሁ ውድ ቤተሰቦቼ፣ በያላችሁበት ሁሉ ሰላምና ጤና እመኝላችኋለሁ። እንግዲህ በዛሬ ፕሮግራም ይዤላችሁ የመጣሁት በኢትዮጵያ ሰሜናዊ አውራጃ ሰማይና ምድር የሚገናኙ በሚመስሉባቸው ረጃጅም ተራሮች አናት ላይ በደመና የተከበበ አንድ ጥንታዊ ገዳም ይገኛል። ይህ ገዳም ተራ ሕንፃ ሳይሆን የአጽናፈ ዓለሙን ሚዛን የሚጠብቁ መለኮታዊ ዜማዎች በየሰከንዱ የሚፈሱበት የማዕበል ነው። በገዳሙ እምብርት ውስጥ በሰባት መቆለፊያ ተቆልፎ የሚቀመጥ ከሰው ልጅ ንቃት ተሰውሮ ለዘላለማት የቆየ አንድ ጥንታዊ የብራና መጽሐፍ ይገኛል። ይህ መጽሐፍ ተአምረ ማርያም ተብሎ ቢጠራም ለነቁት አባቶች ግን አንቀጸ ብርሃን የተባለውና የጠፈርን ሕግጋት የሚዘውር መለኮታዊ ማንዋል ነው። አባ ወልደ ሥላሴ የዚህ መቅደስ ዋና ጠባቂ ናቸው። እድሜያቸው ምድራዊ ዘመን ከ100 ዓመት በላይ ቢሆንም በውስጣቸው ያለው መለኮታዊ ንቃት ግን ከጊዜና ከቦታ በላይ መላልሳቸዋል። አባታችን ይህን መጽሐፍ ተራ የፊደላት ምችት እንዳልሆነ ያውቃሉ። በእያንዳንዱ ገጽ ላይ ያሉት የግዕዝ ፊደላት እንደ ብርሃን ሽቦዎች የሚሰሩ፣ ድምጾቸው ደግሞ ቁስን የሚያንቀሳቅስና የመለወጥ ኃይል ያላቸው መለኮታዊ ኮዶች ናቸው። መጽሐፉ የሚለቀው ንዝረት ፍሪኮንሲ በገዳሙ ዙሪያ የሚታይ የእሳት አጥር በመስራት የጨለማውን ሰራዊት የእርከኖችን ጥቃት ለዘመናት ሲከላከል ቆይቷል። በሌላ በኩል ደግሞ አባ ገብረ ጊዮርጊስ የተባለ ወጣት መነኩሴ አለ። ይህ መነኩሴ በገዳሙ ቢኖርም ንቃተ ሕሊናው ግን በስርዓተ ዓለም የውሸት ብልጭልጭ የተጠለፈ ነው። አባ ገብረ ጊዮርጊስ በውስጥ ሞባይል ስልኩን በመጠቀም ከመረቡ መረጃዎች ጋር ይገናኛል። መረቡ በዲጂታል ንዝረት አማካኝነት አእምሮውን ሰልቦታል። በውስጡም በድህነት እንኖራለን። ይህ መጽሐፍ ለዓለም ቢገለጽ ኖሮ ሀገሪቱ በቴክኖሎጂ ትበለጽግ ነበረ የሚል የስጋዊ አመክንዮ መርዝ ዘርቶበታል። አባ ገብረ ጊዮርጊስ የቆመበትን የመለኮታዊ ዙፋን ትቶ የመረቡን የውሸት ስልጣኔ ናፋቂ ሆነዋል። አንድ ቀን መጋረጃውን ከመጥበቡ የተነሳ የስርዓቱ መሐንዲሶች የሰረን ፕሮጀክት ተላላኪዎች ወደ ገዳሙ መጡ። እነዚህ ሰዎች ነጭ ጋውን የለበሱና በዲጂታል መሳሪያዎች የታጠቁ የጥልቁ አገልጋዮች ነበሩ። የያዟቸው የሞገድ መለኪያ መሳሪያዎች ወደ ገዳሙ ቅድስት ቅዱሳን ሲቃረቡ በከፍተኛ ድምፅ ይጮሁ ጀመረ። የአርከኒዎች ቴክኖሎጂ በመጽሐፉ ውስጥ ያለውን መለኮታዊ ሬዲዮ አክቲቭ ኃይል ጠልፎታል። ሴረኞቹ አባ ወልደ ሥላሴን አግኝተው እንዲህ አሏቸው። እኛ የመጣነው ይህንን ጥንታዊ ጥበብ ሳይንስ ለማዋጣት ነው። መጽሐፉን ብትሰጡን ገዳሙን በወርቅ እንሰራዋለን፣ ለሕዝቡም መድኃኒትና ምቾት እናዋጣለን አሏቸው። አባ ወልደ ሥላሴ ግን በነፍስ ዓይናቸው ከመጋረጃው በስተጀርባ ያለውን የአውሬውን ፈገግታ ተመለከቱ። በታላቅ ድምፅ እንዲህ አሉ። እናንተ የጥልቁ መሐንዲሶች ሆይ፣ ይህ መጽሐፍ የነፍስ መድኃኒት እንጂ የሥጋ ንግድ አይደለም። የምትፈልጉት እውነት ሳይሆን የሰው ልጅ ለመቆለፍ የምትጠቀሙበትን የመጨረሻውን የብርሃን ኮድ ነው። በሕያዌ ስም ከዚህ ቅዱስ ስፍራ ውጡ። አባታችን በስልጣን ሲናገሩ የሴረኞችን የኤሌክትሮኒክስ መሳሪያዎች በአንዴ ክራሽ አደረጉ። በመለኮታዊ ንዝረት የዲጂታሉንም መረብ በጥጣጥሰውታል። ሴረኞቹ ግን ተስፋ አልቆረጡም። ወደ መቅደሱም የኋላ በር ዞረው አባ ገብረ ጊዮርጊስ በስውር አገኙት። ተመለከቱት አሉት። በአንድ ትልቅ ሻንጣ የተሞላ የእርከን ወርቅ ዶላር እያሳዩት፣ ይህ ገንዘብ አንተን የዓለም ጌታ ያደርግሃል። ያ ሽማግሌ መነኩሴ ግን ድላችሁን እየዘጋሁ ነው፣ መጽሐፉን ለጥቂት ሰዓታት ብቻ አውጣልን፣ ኮፒ አድርገን እንመልሰዋለን አሉት። አባ ጊዮርጊስን በገንዘቡ ንዝረት አእምሯቸው ደነዘዘ። በሌሊት 9 ሰዓት ላይ ምድር በመለኮታዊ ጸጥታ ውስጥ ስትሆን አባ ወልደ ሥላሴ በከባድ ተመስጦ ውስጥ ሆነው ለዓለም ሰላም ይጸልያሉ። አባ ገብረ ጊዮርጊስን ግን በመንቀጥቀጥ ወደ ቤተ መቅደሱ አመራ። በያዘው ስውር መርፌ የመቅደሱን ቁልፍ ሰብሮ ገባ። ወደ መጽሐፉም ሲጠጋ ብራናው እንደ ፀሐይ ያበራ ጀመረ። የአቡጌዳ ፊደላት በመጽሐፉ ላይ ሲንቀሳቀሱና የመለኮትን ሚስጥር ሲዘምሩ አያቸው። ለመጀመሪያ ጊዜ በልቡ ውስጥም ፍርሃት ገባ። ነገር ግን መረቡ
በስልኩ አማካኝነት አይዞህ ይህ ለትልቅ ዓላማ ነው የሚል የሰይጣን ሹክሹክታ ላከበት። ባንዳው መነኩሴ መጽሐፉን ከሳጥኑ አወጣው። መጽሐፉን ሲነካው በሰውነቱ ውስጥ የነበረው ርኩሰት ከመለኮታዊው እሳት ጋር ተጋጭቶ እጁ ላይ ጥቁር ጠባሳ ተፈጠረ። መጽሐፉን ደብቆ ወደ ገዳሙ አጥር ወጣ። እዚያም ሴረኞቹ በከፍተኛ የቴክኖሎጂ ስካነር መጽሐፉን ይቃኙ ጀመር። እያንዳንዱ የግዕዝ ፊደል ወደ 0 እና 1 ባይናሪ ኮድ እየተቀየረ ወደ ሰርቨራቸው ይፈስ ነበረ። ያታምረ ማርያም ውስጥ የነበረው የእመቤታችን መውጣትና መግባት ሚስጥር አሁን ለሰረን መሐንዲሶች የፖርታል መክፈቻ አልጎሪዝም ሆኖ ተመዘገበ። በዚያ ቅጽበት በገዳሙ ዙሪያ የነበረው የሰላም ንዝረት ተቋረጠ። ወፎች መዘመር አቆሙ። አየሩም በከባድ ጭጋግ ተሞላ። መጋረጃ ተቀዶ የሰው ልጅ የመከላከያ ኮድ በባንዳዎቹ እጅ ለጠላት ተሰጠ። አባ ወልደ ሥላሴ ከጉባኤያቸው ሲነቁ የመንፈስ ቅዱስ ርግብ ገዳሙን ጥላ ስትበር ተመለከቱ። ወዮልህ ትውልድ የብርሃን በር በገዛ እጅህ ለጨለማው ሰራዊት ከፈትክ ብለው አለቀሱ። ሰብስክራይብ እያደረጋችሁ ቤተሰቦች፣ በሌላ ፕሮግራም እስክንገናኝ ለዛሬው ይሄንን ይመስል ነበር። መልካም ጊዜ ተመኝንላችሁ።